እድሜ ሰጥቶን ከዘነበትን ሌላም ነገር እንሰማለን ማለት ነው። ዛሬ ውድ ቤተሰቦች ይዤላችሁ የመጣሁት ቪዲዮ ማዳም ስለ ማዳም ቅመሞች አንድ ጥያቄ አቅርባለች ማለት ነው። ጥያቄው ምንድነው የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቀንጨብ አድርጌ ከራሷ አንደበት የተናገረችውን ነገር አስገባላችኋለሁ። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ሀገሬቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ የሆናችሁ ሰብስክራይብ አድርጉኝ። አይናለም እባላለሁ። አዲስ የሆናችሁ ካላችሁ ነባሮች ደግሞ ቪዲዮውን በላይክ ጀምሩት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማዳም እኛን በተመለከተ ለማዳሞች አንድ ጥያቄ አቅርባለች። ጥያቄው ምንድነው የሚለውን ከራሷ አንደበት ቀንጨብ አድርጌ አስገባላችኋለሁ። እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከዛ በፊት ግን ውድ ቤተሰቦች እንድታቁልኝ የምፈልገው ነገር ማለት ሁሉም ማዳሞች አንድ አይደሉም። ዛሬ ይዤላችሁ የመጣሁት ከራሷ አንደበት የተናገረችውን እንድትሰሙና እነሷን መሰል ማዳሞች ብዙ እንዳሉና እኛም ከነሱ ትምህርት እንድንወስድ ዛሬ ከተናገረችው ነገር ላይ ትምህርት እንድንወስድ ነውና በጣም የተባረኩ ሲሆኑ እኛን የሚያዩበት መንገድ በጣም ለየት ያለ ነው። ማለትም አሁን ለምሳሌ ልብስ ስናጥብ የተለያዩ ነገሮች ስናደርግ ወይም ምግብ ስንበላ በቃ በብዙ ነገሮች የሚያዩበት አንግል ለየት ይላል። ጥሩ ማዳሞች ማለት ነው። መጥፎ ማዳሞች ደግሞ በተቃራኒው ብዙ ነገር በቃ እንዴት ልበላችሁ የምንበላበትን ሳህን ሳይቀር ለብቻቸው የሚለዩ አሉ። አይደለም የልብስ ማጠቢያ ማሽን ቀርቶ የሚበላበትን ሳህን በራሱ ለይተው የሚጠጣበትን የሻይ ብርጭቆ ለይተው በቃ እንዴት ልበላችሁ ብቻ ግን ሁሉም ሰው አንድ አይደለም ብያችኋለሁ መግቢያ ላይ። በጣም በቃ ብቻ እኛ የማዳም ቅመሞች እግዚአብሔር አምላክ ሀሳባችን አሳክቶ መጨረሻችንን አሳምሮ በሰላም ያሰብነውን ያቀድነውን አድርገን ወደ ሀገራችን እንድንመለስ ፈጣሪ እርዳን። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይሄንን ያወራሁትን ይመለከታል። እናም ውድ ቤተሰቦቼ እናንተ ራሳችሁን እንዳትጎዱ እንደዚህ አሉ ብላችሁ ራሳችሁን በማይጎዳ መልክ መሄድ እንጂ በቃ እንዴት ነው ብቻ በተሻለ መንገድ ራሳችንን እንትን ብለን ያሳባችንን ለማሳካት እንሞክር። አሁን ማዳሟ ምን እንዳለች እሷ ምን ማለት ስለኛ ምን ያለችው ነገር አለ የሚለውን አስገባላችኋለሁ። በድጋሜ ላስታውሳችሁ ሀገሬቱብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ውድ ቤተሰቦቼ ነባሮች ላይክ አድርጉ፣ አዲሶች ደግሞ ሰብስክራይብ አድርጉ። በነገራችን ላይ አዲስ የመጣችሁ ካላችሁ ስሜ አይናለም ይባላል። እስከ መጨረሻው ድረስ አብራችሁን ቆዩ። አሁንም عاملتي ما تغسل ملابسها، اكتبوا لنا في الكومنت كيف تتصرفون مع العاملة وكيف تغسل ملابسها، هل في دورة مختلفة في نفس غسالتكم ولا غسالة مختلفة ولا على يدها؟ ቤተሰቦች እንግዲህ ምን እንዳለች ሰምታችኋል፣ ያለችውን ሰምታችኋል። እንግዲህ ይሄን ነው ይዤላችሁ የመጣሁት ዛሬ። ያው የሆነ ነገር እንማርበታለን። ስንቶቻችሁ ናችሁ በእንደዚህ አይነት ነገር የምትሰቃዩት? ስንቶቻችሁ ናችሁ ሀዩኝ አላዩኝስ ልብሳችሁን በማሽን የምታጥቡት? ስንቶቻችሁ ናችሁ ምንም በቃ አለ አይደለ ልክ እንደ ቤተሰብ ምንም በቃ አለ አይደል ምንም ልዩነት ሳይኖር ሰራተኛና አሰሪ ልክ እንደ ቤተሰብ ሆኖ የሚኖር? ስንቱ ነው በዚህ ጉዳይ ላይ የሚቸገረው? ስንቱ ነው ተመችቶት የሚኖረው ብዬ ማለት እንግዲህ እንደነገርኳችሁ ብዙ አይነት ባህሪ ያለው ሰው አለ። ያው ምንም ሳይመስለው ምንም ችግር የለም ብሎ በራሱ ማሽን የሚያሳጥብ አለ፣ ምንም ሳይመስለው ማለት ነው። አንዳንዶቹ ደግሞ በቃ እንዴት ልበላችሁ በቃ እኔ መጀመሪያም እንደነገርኳችሁ ብዙ ነገራቸውን ከኛ ለይተው በጣም ብዙ ነገራቸውን ከኛ ለይተው በብዙ ነገር አመለካከት ያላቸው ማዳሞች አሉና እንግዲህ እናንተ ከየትኛው ናችሁ ማለት እንደዚህ ጥያቄ አቅርባለች ሰምታችኋል። ምን እንዳለች በጆሮአችሁ በጣም ነው እውነት ለመናገር እንትን የሚለው ማለት ያው እንደ ሰውኛ እንትን የሆነ በቃ እንትን ይላል፣ ይደብራል። የሰው ልጅ እግዚአብሔር እንግዲህ አንድ አምሳ በቃ እንዴት ነው
ሁላችንም አንድ አይነት አድርጎን የፈጠረን ያው በገንዘብ ልዩ በማጣት ነው በቃ እንትን የሚለን እንጂ ሁላችንም የራሳችን ስሜት አለን፣ የራሳችን ሞራል አለን፣ የራሳችን ክብር አለን ሁላችንም ማለት ነው። ግን በገንዘብ ነው በቃ ዝቅ ብለን የምንኖረውና ብቻ ግን እግዚአብሔር ትዕግስቱን ማስተዋሉን ይስጠን። ያው እንግዲህ ሁሉም ሰው እንዴት ነው ምንድነው የሆነ አባባል አለ ብቻ ቢጭኑ አህያ ነው ቢጋልቡ ፈረስ የሚባል አባባል አለ። አላስተካከልኩትም ግን የምንፈልገውን ነገር እስከምናገኝ ድረስ ምንም ቢሉ ምንም እንግዲህ መጨረሻችን ያሳምረው ትዕግስቱን ይስጠን የሚባለውና ዛሬ ይዤላችሁ የመጣሁት ያለችውን በነገራችን ላይ ድንገትም ማለት እኔ በገባኝ ልክ እንደዚህ አዋቂ ባልሆንም አረበኛ ላይ ግን በገባኝ ልክ ልንገራችሁ። የእናንተ ለማዳሞች ነው ጥያቄ ያቀረበችው። የእናንተ ሰራተኛ በእናንተ ማሽን ነው የምታጥበው ወይስ በሌላ ማሽን ነው የምታጥበው? እንዴት ነው ማለት በእናንተ በምታጥቡበት ማሽን ነው የምታጥበው ወይስ በሌላ ማሽን ነው? ወይስ ደግሞ ሌላ ማሽን ይኑራት ብላችሁ ታስባላችሁ ወይስ ችግር የለውም በእኛ ማሽን ትጠብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡልኝ ነው ያለችውና ያው እንግዲህ እኛ የማዳም ቅመሞች ስለሆነን ቻናሉ ደግሞ ስለማዳም ቅመሞች ስለሆነ የሚሰራው ማለት ነው። እኛን በተመለከተ ይሆን አዲስ ነገር ሳገኝ ለየት ያለ ነገር ሳገኝ ይዤላችሁ እንደምመጣ ታውቃላችሁ ውድ ቤተሰቦቼ። እና ብቻ ባጭሩ እንግዲህ ያው እናንተ ከየትኛው መደብ ናችሁ ልላችሁ ፈልጌ ነው። ብቻ ግን ያም ሆነ ይህም ሆነ እግዚአብሔር አምላክ ሁላችንም ትዕግስቱን ማስተዋሉን ችሎታውን ሰጥቶን ሀሳባችንን አሳክተን በሰላም ወደ ሀገራችን እንድንመለስ ይርዳን። እናንተ ፈጣሪ ከእናንተ ጋር ይሁን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉ። በያላችሁ በሰላማችሁ ይብዛ ባይ